በትዳርክ ደስተኛ ነህ አንተ እጅግ በጣም ሳትዋሽ የእውነት ጎረቤቶችን ሰብስበውና ከካሜራ ውጪ የእውነት ስትል ፊታቸውን ባይ በጣም ደስ ይለኛል። በነገራችን ላይ ይኸውልህ ጎረቤት የማንንም ትዳር አያውቅም። በቃ እንዲህ የመረረ እውነት ይሄ ለካሜራ ተሰብስበው እንትና ሲጣሉ አላየናቸው ሲተኙ ሳይተዋል እንዴ? ስለዚህ እውነት ለዚህ እኮ ነው ትዳር ደሴት ነው። ያን ነገር ተናገር እስቲ። አባትህ በጣም በጠርሙስ የሳተ ጊዜ ቤተ ዘመድ ነው። ባባ ነፍሱን ይማረው። ተጣሉ። ዘመድ ነን። በቃ አስቸገራት። ከሰውየው ጋር አልተስማማችም። ይበድላታል። እኛ ደግሞ ስላልገባን የሷ ወንድምና እኔ ሄደን ደበደብን አማቻችንን። ማለት የዘመዳች ስንደበድብ ግን ይሄ ደበደብን ስልህ በቃ ራሳችንን መቆጣጠር አቅቶን በቃ እየተደረገ በጣም አሳዝናናለች በድሏታል ብለን ማለት ነው። ከዛ በኋላ እኛ በእኛ ቤት እኮ በቃ እሷን አንስተን ቤት ወስደን ተጣልተን የገባን መስሎት ኤቭሪቲንግ አድርገን ቤት አስገባናት። ከዛ ሐረር ነበር ድሬዳዋ መጣ ፋዘር ጋር። ከዛ እንዲህ ያደረገን ሲባል አጠገቡ ያለውን ነገር ደንግጠን ሁላችንም ባለው ነገር በጣም ተናደደ። ዛሬ ገና አዋረዳችሁኛል። የትዳር ትርጉም አልገባንም። እንዴት አንተ አጎት አይደለም እንዴ የምትሆናት? እንዴት እንደዚህ ትሆናለች? በድሏታል ምናምን ሲባል አለማወቅና ልጅነት አለ። ለምን ሲባል ነገ ትመለሳለች። ነገ ስትመለስ በምን አይናችሁ ነው የምታዩት አማቻችሁ? የፈራ ነው አልቀረ። አንድ ወር በኋላ ለኛም አልተነገረም ጠቅልላ ሄደች። በህይወቴ የእውነት ነው መናገረው እንደዛ ቀን ደንግጬ አላቅም። ምክንያቱም ይኸውልህ እንደውም በዚሁ ካነሳ አይቀር ስቶሪው ይሄ ይሁንና ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ። ለእናትህ ግን ጠላት ናት። ጠላት አረካት። የሚስት ገበና በቃ እዛው ቤት ውስጥ በምንም ተአምር የባልም ይሁን የሚስት ገበና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና። ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲያረገችው የሚሉት እናንተ ግን እፍፍ ብላችሁ ተመልሳችሁ ጨዋታችሁ ላይ ነው ያላችሁት። ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው። እንደዛ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። በፍቅር አላምንም ትላለህ? አዎ ፍቅሩ አይደለም የሚያኖረው። ምንድን ነው የሚያኖረው? ልክ አንድ ኬዝ ምን ገጠመን፣ ልጁ በጣም ፍቅር ያዘው። እንግዲህ በአንተ ቋንቋ ልምጣ፣ እቺን ልጅ ካላገባዋት ነፍሴን አጠፋለሁ። ቤተሰብ ይደነግጥና ሽማግሌ ከዚህም የማይመለሱትን አምጥቶ መርጦ ይልካል። እባካችሁ እጃችንን አትጣሉ። ያው ታውቃለህ የሀገሬ ሽምግልና እኮ ወደ ሽምግልና ሲላክ የማይመለሱ ሽማግሌዎች ትልካለህ። ኖ መባል የሚከብዳቸው። እሺ ተባለች። ገባ። እንደቆዩ 6 ወር አልቆየም። እማዬ እቺ ልጅ ታወጪልኛለሽ ወይስ ገድዬ እስር ቤት ስገባ? ሉክ ሳያገባት ካላገባዋት ሞታለሁ። አሁን የሰው ልጅ ሳላጠፋ ውሰዱልኝ። የፍቅርን ትርጉም አምጣ። ላንተ እኮ ነው ይሄ። ይሁ ነው እሱ አይደለም። ትዳር ውስጥ ስታገባት ቤተሰብ ቅብርር አድርጎ ያሳደጋት ሌላ ዓለም ውስጥ የኖረች፣ አንተ ደግሞ ሌላ ዓለም ውስጥ የኖረ ለማንም ዝቅ ያላልክ ለማንም ዝቅ ያላለች ልጅ ናት። ሁለቱ ናቸው የሚገናኙት። ትዳር ስትመጣ ለትዳር ዝቅ ትላለህ። እጅ አስታጥባ ማታቀው ባሏን እጅ ታስታጥባለች ወይ ሚስትህን እጅ ታስታጥባል። እዚህ ጋር ይጀምራል ጨዋታው። የምትኖረው መቻቻልን ነው፣ መግባባትን ነው። ለሷ ብለህ የምትወዳት ከሆነ ማለፍ መቻል አለብህ። እንደውም ትዳር እንዲጣፍጥላችሁ ከፈለጋችሁ አንዳንዴ እያየ ስተቱንም እያየ ባላየ ማለፍ። እያንዳንዱን ነገር ቆንጥረህ አትችለውም። ብዙ ጊዜ ግን ያን እኔ እኮ ላንቺ ብዬ ነው የምቆጣሽ ምጮብሽ፣ እኔ ላንቺ ብዬ ነው ስታጠፊ ምናምን ለራሱ ብሎ ለሷ ብሎ ከሚጮህባት ለሷ ብሎ ይቻላታ። ትናንትና እንደዛ እባክህ ማኔ ንገርልኝ፣ ደውልልኝ፣ እስቲ እሺ ትበለኝ
ስልኬን ታንሳ ያለ ሰውዬ እኮ ነው ዛሬ እንደዛ የሚለው። መጨቃጨቅ አይደለም። ትዳር ጭቅጭቅ አያቆየው፣ የውሸት ፍልስፍና አያቆየው። ትዳር ደግሞ ደሴት ነው የምንለው ባህላችንን በጠበቀ መልኩ ነው። ደሴት ምንድን ነው ማለት? ደሴት ማለት አሁን አንተ ስታገባ የማኔ ትዳር የኔን አይሆንም። አንተ በቃ ሰረገላ ቆመ 800 መኪና አምጥተህ ያ ሳብቱዩ እኔ ደግሞ በሽምግልና ብቻ ኒካህ አድርጌ መግባት እችላለሁ፣ የኔ ነው። ሁሉም ሰው እንደ አቅሙ ነው የሚገባው። የሚኖረውም ደግሞ የሁለቱ ስምምነት ቤታቸው ውስጥ እንዳንተ አይደለም የሚኖረው።